ምን አርጋችሁ ነው ያመጣችሁኝ ለዚህ? ምን አርጋችሁ ነው ያመጣችሁኝ? የኔ ያመጣችሁኝ ልቀቁኝ። እናቴ ጋር መሄድ እፈልጋለሁ። ልቀቁኝ። አንተ ዝም ብለህ ተቀመጥ እባክህ። ልቀቁኝ። አንተ እንደሱ እኮ አይደለም። ሱቅ ተልኬ እኮ ነው የወጣሁት። እናቴ ጋር ውሰዱኝ። እናትህ ምን ልካ ነው የወጣኸው? ብስኩት ተልኬ ነው። ብስኩት ፈልገህ? ብስኩት ከፈለግህ እኮ እኛ እንገዛልሃለን። አይ አልፈልግም፣ አልፈልግም። እናቴ ጋር ውሰዱኝ። ብስኩት ኬክ ምናምን አትበለው እባክህ። አርፎ ከተቀመጠ ይቀመጥ፣ ካልተቀመጠ ገደል ይግባ። እንደሱ አይደለም። አልፈልግም። እኔ እሄዳለሁ እናቴ ጋር። አታርፈህ ተቀመጥ። ከዚህ በላይ ከቆየሁ ትጨነቃለች። እናትህ ጋር ደግሞ የሚወስድ ሰውዬ እኮ እየመጣ ነው። አሁን ነው የምፈልገው። ልጁ እስካሁን ድረስ አልመጣም እንዴ? የት ይሆናል እንዴ? መሽቷል እኮ እንደዚህ አምሽቶ አያውቅም። አንዱ ቤት ገብቶ ይሆናል። ምንድነው ምን ያጨናንቅሻል ብዬ ነው እንዴ። ለምን አልጨነቅም? አንድ ልጅ እኮ ነው። ምንድነው የምትለው? ሁሉም ነገር በጥንቃቄ የተደረገ ምንም አይነት ማስረጃ በሌለበት ሁኔታ ተጠናቋል። አዎ ብዙ ሰዎች አልነበሩ። በጥንቃቄ ነው የጨረሱት። በጣም ጥሩ። ምን አርጋችሁ ነው ያመጣችሁኝ? ትሄዳለህ። አይዞህ እናቴ ጋር ነው የምሄደው። እኔ ልቀቁኝ። እሺ ትሄዳለህ። የአባት ስልክ ታውቀዋለህ? አባት የለኝም። አላውቀውም። አባት የለኝም? የእናትህስ? አውቀዋለሁ። ታውቀዋለህ? ስልኳን ንገረኝ እስኪ። 09 12 92 እሺ 67 ሄሎ ጤና ይስጥልን። ማን ልበል? ልጅሽ እኛ ጋር ነው የሚገኘው በአሁኑ ሰዓት። ምን ልጅሽ? እናንተ እነማን ናችሁ? አይ እንደዚህ አትደናገጪ። እኛ ከአንቺ የምንፈልገው ነገር አለ። የምንፈልገውን ነገር ደግሞ ስትሰጪን ልጅሽን እንሰጥሻለን። ሰማሽኝ አይደል? 500 ሺህ ብር ካላመጣሽ ልጅሽን አታገኙም። እንዴ 500 ሺህ? እሺ ልጄን ግን አደራ ምንም ነገር እንዳታደርጉት። ወይኔ በእናትህ ሞት። ምን 500 ሺህ ካላመጣሽ አንሰጥሽም እኮ ነው ልጅሽን የሚሉኝ። ምንድነው? እሺ አምጪው። ሄሎ ዘጉት። ስም ማን ነው? አዶናይ ማ? አዶናይ ሰለሞን። አዶናይ ሰለሞን። የእናትህ ስምስ? ሰናይት። ምን? ሰናይት። ሰናይት ፍቱት። በጥንቃቄ ማለት ነው ተንከባክባችሁት የሚፈልገውን ነገር አድርጋችሁለት እዚህ እንዲተኛ በጠዋት በሌሊት ይዛችሁት ሄዳችሁ ማለት ነው እዛ ያገኛችሁበት ቦታ አስቀምጡት በጥንቃቄ። ከቻላችሁ ሰማኝ አይደል? ከቻላችሁ ቤቱን አይታችሁት እንድትነግሩኝ። ና ተነስና እንሂድ። ወዴት ነው የምንሄደው? እንዴ ለህግ አገር ማሳወቅ አለብን። እንሂድ ተነሳ። አሁን ለፖሊስ ብንጠቁም ልጁን ሊጎዱት ይችላል እና ቁጭ ብለን እኔ ነው የምትለኝ? ስለዚህ ስልክ እስኪደወል ድረስ መጠበቅ አለብን። ብቻ አንቺ ተረጋጊ በቃ። እንዴ ልጄን እኮ ነው አግተውታል እኮ የምልህ። ተረጋጊ። እንዴት ብዬ ልረጋጋ? አንድ ልጅ እኮ ነው። ስጋ አይደል እንዴ አንቺ የት ሄድሽ ማለት ነው? ልጁን ይጎዱብናል። ስለዚህ ተቀመጪ በቃ ተረጋጊ። ወይኔ ምንድን ነው የሚሻለኝ? ወይኔ ልጄ ሰላም መጣህልኝ?
ደህና ነህ? ምንም አላደረጉም? ልጄ ግን ምንም አልሆንኩም አይደለም? ምንም ያደረጉ ነገር የለም። ምንም አላደረጉ። እንዴት አድርገው ነው ግን የወሰዱክ? የተሸፈኑት መተው በመኪና አስገብተኝ ነው ቶሎ የወሰዱኝ። እና ሰዎቹን አይታቸዋል? አዎ ሁለቱን አላየኋቸውም። ስልክ እያወራቸው የነበረው ግን አይቼዋለሁ። ታዲያ ብታየው ታውቋለህ? ግን ያየኸው የሰማኸው ነገር የለም እዛ? እንደውም እንትን የሚገባበትን ቤት ተከታተሉት ብሏቸዋል። ማን ሊሆን ይችላል? ብቻ ዋናው አንተ በሰላም መምጣት። ዋናው አንተ መምጣት ነው። ሌላውን እኛ እናጣራለን። ምን ነው ወዳጄ? ወይ እንዴት ነህ? ሰላም ነው? ምን ነው ዛሬ ደግሞ በጠዋቱ? ተወው እባክህ። ምን ነው? ምን ተፈጠረ? ከየት ጀምሬ እንዴት ብዬ እንደምነግርህ ግራ ገብቶኛል። አትናገርም እንዴ? ምንድን ነው የተፈጠረው? ትናንትና ልጄን ነበር ያገትኩት። ምን? ምንድን ነው የምታወራው? ልጅ የለኝም አላልክም እንዴ ከዚህ በፊት? የልጅነት ጓደኛዬ ነበረች እሷ። ሄሎ ሄሎ። ወዬ ሰላም ነው? አለሁ። ሰላም ነሽ? ደህና ነኝ። ጨንቆኝ ነበር። አንድ ነገር ልነግርህ ነበረ። እሺ ምን ነው? ምን ነበር? ባለፈው ነግሬህ ነበር አይደለ? ቀረብኝ ምናምን ብዬ። አዎ ዛሬ ሂጄ ነበረ ቼክአፕ አድርጌ ነበርና የ3 ወር ነፍሰ ጡር ነሽ አሉኝ። ምን? አረ አትቀልጂ። ምን ስንት ነገር እያሰብን እንደዚህ ትኛለሽ? እንዴው ተነጋግረን የለ እንዴ? ምን ላድርግ ታዲያ? ፈጣሪ የፈቀደውን ነገር እኮ ነው። ተይ 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 ተይ፣ እንደዚህ ያን ነገር የለም። ሰማሽኝ? አሁን ማለት ነው አስወርጂው። በቃ እንደዚህ ነው የምትለኝ? አስወርጂው። አልሰማሽኝም? ግን አስብበት፣ በኋላ የሚቆጭ ነገር እንዳይሆን። ምንም ማሰብ አያስፈልገውም። አስወርጂው። ቻው ቻው ቻው። ይኸውልህ ከዚህ በኋላ እናኒ ትሙት አታገኘኝም። እሺ? ያኔም ስደነግጥ በእናኒ ሙት ነበር የምትለው። ማታም ሳውራት ደንግጣ በእናኒ ሙት አለችኝ። በዛን የለየኋት እኔ እንዳስወረደችው ነበር የማውቀው። ይህ እኮ ለአንተ በጣም አሪፍ ነገር ነው። ጥሩ ዜና ነው የሚመስለኝ። ከዚህ በፊት ልጅ አለመውለድ ነበር ሲያበሳጭ የነበረው። አዎ ልክ ነህ። ያኔ ግን በጥይት አደጋ ከደረሰብኝ በኋላ ሐኪሙ እንደማልወልድ ስለነገረኝ እሷን አስወርጂ በማለቴ ሲቆጨ ይኖራል። እሱን እኮ ነው የምልህ። ይሄ ለአንተ ጥሩ ዜና አይደለም እንዴ? እሱማ መልካም ዜና ነው። አሁን እኮ ግራ የገባኝ እኔ አይኑ እያየ እናቱን 500 ሺህ ብር ካላመጣሽ እያልኩ እየጠየኳት ነበር። ልጄ እንደሱ ያሉ ብዙ ህፃናቶችን እንደማግት ቢያቅ አሁን ላይ ምን እንደሚሰማው እንዴትስ ነው እኔ አባት ነኝ ብዬ አይኑን የማየው? በጣም የሚገርም ምን አይነት አጋጣሚ ነው?